ግን ያው ግብርና ጋር ባለሙያ መሬቱ ያው ተቀረ ተያዘ በብርዮች ቢያዝ ያው አልሙ ስንባል አብረን ግብርና ጋር ጆሮ በጆሮ ሆነን ያው እነሱ ባሉን በሳይንሱ ነው የሰራ ነው። ከዛ በመቀጠል ያው አያያዝን በውሃ ላይ አጠቃቀሙን በስንት ቀን እንደሚጠጣ እንደዛ እያደረግን ነው ያለማ ነው። በግብርና ያው ማዳበሪያ በገንዘባችን ነው። ሞተር ደግሞ ያው በእንትን በግማሽ ማለት ነው። መቼም እንግዲህ የሰጡን በ9,000 ብር ማለት ነው የመጣ ሞተሩ አውጥተን ይዘን የመጣ ነው። ግብርና የተረድና የጠራ እንትና መርጫ ነገሮች እነሱን መራተውና አለ። አዎ የነሱ አብረው እነሱም በሀሳብ ላይ ተቀምጠው በዚህ ነው እያሉ ግብርና ባለሙያ አብሮ ነው ያታከለን የሁለት ቀን ሂሳብ። ከዛ ወዲያ ግን ያው እኛ መመጠጥ ጀመርን። ያው ትንሽ የናፍጣ ችግር ነው ውሃ ጥማት እየጠማው እንጂ እስካሁን እንኳን አይቆይም ነበር። ናፍጣ ቆጥበን በሳምንት አንድ ቀን ስለምናጠጣው ለዛ ነው ዳታ ያበዛብን። ስለዛሬ እንኳን አይቆይም ነበር።